ይኸውላችሁ ሰው እኔ የማምነው ሰው ነፍስ ስጋ መንፈስ ያለው በስጋ ውስጥ የሚኖረው ነው ማለት ሰው አንድ ነገር ብቻ አይደለም ሰው ተከናወነለት የሚባለው በአንድ ነገር ብቻ ሲከናወንለት አይደለም ለምሳሌ አንድ ሰው በትምህርት ወይ ደግሞ በአካዳሚክ ነገር በነፍስ ዕውቀት በጣም ሊከናወን ይችላል ብዙ ዲግሪዎች ሊኖሩት ይችላሉ በዚህ ተከናውኖ ግን ጤና ባይኖረው ይሄ ሰው በነገር ሁሉ ተከናወነ አይባልም አንድ ሰው በነገር ሁሉ እንዲከናወንለት የእግዚአብሔር ቃል ይፈልጋል የእግዚአብሔር መንፈስም ይሄ ለማድረግ ፍቃደኛ ነው ዛሬ ምሽት ስለዚህ በነገር ሁሉ በሚል ስፒሪት ነው መጸለዩ ለምን የጉስቁልናን የእጥረትን ስፒሪት ምን ሰብረው በመከናወን አሜን ነው ወይ ስለዚህ አንደኛው መንፈሳዊ ብልጽግና አለ ዛሬ በጣም እቺ ብልጽግና የምትለው ፕሮስፔሪቲ የምትለው ቃል እኛ ሀገር ላይ በጣም አቢዩዝ ተደርጋለች ብዙ አትወደድም ግን ምንም ማድረግ አልችልም ይሄ 3ኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ በኤንአይቪ እንግሊዘኛ ስታነቡ ፕሮስፔር እንድታደርግ ነው የሚለው ፕሮስፔር የሚል ቃል አለ ኢየሱስ ጌታ ነው እንዲከናወንልህ የሚለው ፕሮስፔር እንድታደርግ ነው የሚለው ስለዚህ አልፈራውም ለማለት ነው ዛሬ ምሽት ክብር ለኢየሱስ ይሁን እና መንፈሳዊ ብልጽግና አለ እስቲ መንፈሳዊ ብልጽግና በሉ እስቲ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል በመንፈሳዊ በረከት ሁሉ ምን ያለን የባረከን መጽሐፍ ቅዱስ የባረከን የሚል ቃል ካገኘ እግዚአብሔር ነው ማለት ነው እግዚአብሔር ደግሞ የባረከን ካለ የእግዚአብሔር በረከት ባለጠጋ ታደርጋለች ይሰማችኋል እግዚአብሔር በየትኛውም ሁኔታ ከባረካችሁ ሀብታም አይደለም የሚያደርጋችሁ እግዚአብሔር ከባረከን ባለጠጋ ነው የሚያደርገን ባለጠጋ ማለት ደግሞ ምን ማለት ነው ከራሱ የተረፈ ነገር ያለው ማለት ነው የሚሰጥ ያለው ማለት ነው ፕሮዳክቲቭ ማለት ነው ማለት ያ ሰው የሚያመርት ማለት ነው ክብር ለኢየሱስ ይሁን ያላችሁ በደንብ ስሙኝ እቺ ይሄ በዚህ ቃል ትንሽ ስለምቆይ አንድ ሰው ባለጸጋ ነው ማለት የማያልቅ ነገር አለው ማለት ነው ከውስጡ የሚወርስ እንደ ወንዝ የሚፈስ ነገር አለው ማለት ነው ምክንያቱም ፕሮዳክቲቭ ነው አሁን ዘፍጥረት ላይ አሁን እግዚአብሔር ሰው ከፈጠረው በኋላ ሰብዲው ምናምን የሚል ቃል ታገኛላችሁ ሰብዲው አርጉ ግዙ ምናምን ዋናው ነገር እግዚአብሔር በጣም ያደረገው ነገር ፕሮዳክቲቭ እንዲሆኑ ማለት ፕሮዳክት አይደለም ይሰጣቸው ማለት የፋብሪካ ውጤት አይደለም ይሰጣቸው ፋብሪካ ነው ይሰጣቸው የሚያልቅ ነገር አይደለም ይሰጣቸው የሚያመርቱትን ነገር ይሰጣቸው ክብር ለኢየሱስ ይሁን አንድ ሰው ወደ ጌታ ከመጣ በኋላ ከውስጡ የሕይወት ውሃ ወንዝ እንዲፈልቅ ተደርጎ ነው የመጣው ይሄ ማለት ከውስጥ የሚፈልቅና ያላችሁ የሚፈልቅ ነገር አለም ቢፈልቅ ነገር ሁሉ ጊዜ አለ ብትቀዱ ይፈልቅ ክብር ለኢየሱስ ይሁን ስለዚህ አንደኛው መንፈሳዊ ብልጽግና ማለት ከኛ አልፈን ለሌሎች የምንሆንበት ማለት ነው ኢየሱስ ክርስቶስ ጌታ አንድም የጸጋ ስጦታ አይጎድልባችሁም ይላል አሜን ነው ስትጠባበቁ ኢየሱስን ስትጠብቁ ከሱ ጋር ስትኖሩ አንድም የጸጋ ስጦታ ምን አይልባችሁ አይጎልባችሁም እዚህ ነው በመንፈሳዊ ስፍራ በመንፈሳዊ በረከት ሁሉ ራካ ማሐዛ ከባስ ይሁላችሁ ይሄ ምሽት የበረከት ምሽት ነው የብልጽግና ምሽት ነው ምክንያት ስላለኝ አሁን ብልጽግና የመቀበል ግዴታ አለብን በዚህ ዘመን ግዴታ መበልጽግ ግዴታችሁ ምክንያቱም ነግራችኋለሁ እግዚአብሔር ያስተማረኝ ተከባችሁ ሰው ካለ መበልጽግ ግዴታ ነው በሉት መንፈሳዊ ብልጽግና ግዴታ ነው በሉት ግዴታ ለምን ግዴታ እንደሆነ ከመጽሐፍ ቅዱስ አሳያችኋለሁ ይውላችሁ ድህነትን በየሳወራ ዛሬ ማወራው ስለ ገንዘብ ብቻ እንዳታርጉ ስለሆነ ከአንድ ነገር ጋር ጥንፍ እንዳትወስዱብኝ ድህነት ማለት ደግሞ ነን ፕሮዳክቲቭ መሆን ምንም የምንሰጠው ነገር ሳይኖርም ማለት ነው ደሃ ማለት ለራሱ እንኳን ማይበቃ ማለት ነው ለሌላ የሚሰጠው የሌለ ማለት ነው ደሃ ማለት ስለዚህ መጽሐፍ ቅዱስን ደሃ የሚለውን ሐሳብ ድህነት የሚለውን ሳጣቅስ ከዚህ ፐርስፔክቲቭ እንድታዩ ፈልጋለሁ ምሳሌ መጽሐፍ ምዕራፍ 19 ላይ በጣም የሚያስደንቅ ቃል አለ ቁጥር 4 ላይ ኢየሱስ ጌታ ነው አንደኛው ዛሬ ድህነትን የምንሰብርበት የድህነትን መንፈስ ከህይወታችን የምንሰብርበት ምክንያት ስላለን ደሃን የሚፈልግ የለም
አጠገባችሁ ዛሬ በድፍረት ድሃን የሚፈልገው የለም በሉት። የለም እግዚአብሔር በሉት። ድሃን ይወዳል በሉት። ድህነትን ግን አይወድም በሉት። ሰው ግን በሉት ድህነትንም ድሃንም በሉት አይታገስም። አንድ ሰው በጓደኝነት የሚሆን ወዳጅነት ለመቀጠል አንድ የሚቀበለው ሌላ የሚሰጠው ነገር ያስፈልጋል። አጠገባችሁ ሰው ካለ የምትሰጠውም ያስፈልጋል በሉት። እስቲ የምትሰጠውም ያስፈልጋል በሉት። ስለዚህ ምን አለ መጽሐፍ በግልጽ እንደዚህ ያለ የድሃ ወዳጅ አይበረከትለትም ማለት ዳ የሚሰጠው የሌለው ወዳጅ አይቆይለትም ማለት ጓደኛ ማለት ነው። በኦሮምኛው ባይዞ ፍሮን ነው የሚለው ዘመድ ነው የሚለው ያኛው እንደው ወደ ዘመድ አይበረከትለትም ማለት ሁሉ ጊዜ ተቀባይ ስለሆነ በቃ ብዙ አይቆይም ወዳጅ ለሱ አይቆይለትም ማለት ኦኬ ወዳጅ ነው ጓደኛ ነው። ስለዚህ ራቅ አድርገን እንየው። እዚህ ጋር ቢያበቃ ጥሩ ነበር። ድህነት የሚያመጣብን መዘዝ የምንሰጠው ያለመኖሩ የሚያመጣብን መዘዝ በወዳጅ ቢያበቃ አሪፍ ነበር። ቁጥር 6 ላይ ስትሄዱ ግን ወንድሞቹ ራሱ ይጠሉታል። እስቲ አንብብልኝ። ከዛ መጸለዩ ጸሎት ፓወርፉል ስለሆነ ቁጥር 6 እዛው ምሳሌ 19 ቁጥር 6 በደንብ ስሙ። እስቲ አንዴ ስሙ። ብዙ ሰዎች በገዢ ዘንድ ሞገስ ለማግኘት ያሸረግዳሉ። ስጦታን ከሚሰጥ ሰው ጋር ሁሉም ወዳጅ ነው። ምን ከሚሰጥ ጋር? ሁሌ አጋንንት የሚወጣልህ ከሆነ በሽተኛ የሚፈወስልህ ከሆነ ሙታን የሚነሱ ከሆነ የወዳጅ ሪኩዌስት ግዴታ አይደለም ይመላክ አንተ እነሱ ራሳቸው ይልካሉ። የምትሰጠው ካለ ጴጥሮስ ምንድነው ያለው? ወደኛ ተመልከተ ብርና ወርቅ የለንም ለዛሬ ግን ሌላ ምን ሰጠ ነገር አለ ሲል አቴንሽን ሰጥቶ አዩት። ምክንያት የሚሰጠው አለ። የምትሰጠው ይኑርህ እንጂ ጓደኛም ሆነ አያስጨንቅህም። የሚፈልግህ አያስጨንቅህም ማለት አንዳንድ ሰዎች በእኛ የጀመረ ይመስለናል። እኔ እኮ ሰው አይበረክትልኝም ጓደኛ አይደለም። በአንተ አይደለም የጀመረ ድሮም ዘንድሮም ተመሳሳይ ነው። የምትሰጠው ከሌለ የሚፈልግህ የለም። የምትሰጠው ሲኖር በቃ ሁሉም ወዳጅ ነው። ለሚሰጥ ግን ሁሉም ምንድነው አለ? ወዳጅ ነው አለ። ከዛስ ምን ይላል? ዝቅ ብሎ አሁን ስሙ። ደሃ አለ በስጋ ዘመዶቹ ሁሉ ምን ያለ ነው? በጌታ በኢየሱስም የድህነት መንፈስ ሰበርኩት። በማን የተጠላ ነው? እኛው የምን ትርጉም ነው ያለው? አዲሱ መደበኛ። በዛኛው በድሮ እንደዚህ ይላል፣ ወንድሞቹ ይጠሉታል ይላል። የእናቱ ልጆች አይፈልጉት። ዛሬ በመንፈሳዊ ብልጽግና ውስጥ ትገባላችሁ። ስለዚህ አንድ ሰው መጥቶ እኔ ሰው አይወደኝም፣ ሰው ጓደኛ አይበረክትልኝም ካለ ሊጸለይለት የሚገባው ዘይት ተደርጎበት ከዚህ ቀን ጀምሮ ወዳጅ ይበርክትልህ። እንደ ወዳጅ በወዳጁን አይደለም የሚያስፈልገው። ምንድነው የሌለ? ለምንድነው የሸሹ? ምንድነው ችግርህ? መንፈሳዊ ከሆነ መንፈሳዊ በረከት ነው የሚቻልበት። ከዛ በኋላ ነገርኳችሁ፣ ወዳጅ ራሱ ነው የሚመጣው። አገባችሁ ሰው ካለ ዛሬ የሆነ ቁልፍ ይዛችሁ ትወጣላችሁ። አሁን በደንብ ስሙ። ጓደኛ ነው። ኦኬ ሄደ። ዘመድም ምናምን ችግር የለውም። ወንድሞች ከጠሉ የተረገበ ነው። ክብር ለኢየሱስ ይሁን። ቤተሰብ ካልተቀበለ ምን ልትሆን ነው? እኮ የመጨረሻ ነገር እኮ ነው። ደግሞ ጌታ ኢየሱስ እኮ እንድንበለጽግ ማለት ነው፣ በመንፈሳዊ በረከት በጣም እንድንበለጽግ በጣም አክሰሰብል ማለት በደንብ ግልጽ ያለ ነገር ነግሮናል። ማንም ማለት የጠማው ካለ ይምጣ ወደ እኔ አለ ኢየሱስ ጌታ ነው። እንዲሁም ከውስጡ እንዲፈልቅ አደርጋለሁ አለ። በእውነት የምትሰጡ ካላችሁ ብዙ ፈላጊ ያላችሁ እግዚአብሔር የምትሰጡትን ይሰጣችኋል። መጽሐፍ ቅዱስ ለዚህ ነው ከሚቀበል ይልቅ የሚሰጥ ምን ያለ ነው የተባረከ። ክብር ለኢየሱስ ይሁን። ስለዚህ ከዛሬ ምሽት በኋላ በህይወታችን ለመቀበል አለ የምንዘጋጀው ለመስጠት እግዚአብሔር የምንሰጠውን ይሰጠናል። በጸጋ ስጦታ ስንባረክ እያለ ያለው አንድም መንፈሳዊ ስጦታ አይጎልበትም ሲል ኢየሱስ ጌታ ነው። ዝም ብለህ አጋንንት የምታስወጣበትን ቅባት ተቀበል። ዝም ብለህ የሞተ የሚነሳበትን ተቀበል።
ተው የወዳጅ ነገር ተው። ብዙ እኛ የምንጨነቀው በማይመጣ ነው። በዚህ አይመጣም። ወዳጅ በቴክኒክ አይመጣም። አንድ የሆነ መሰጠው። ለምሳሌ የሚጸልይልህ ሰው ሁልጊዜ የሚጸልይልህ ሰው ካለ እንደው በመንፈሳዊ በረከት በጣም የተባረከ ሰው ካለ አንተ ደግሞ ወይ በፋይናንስ መባረክ አለብህ ወይ አንተ በእውቀት በሆነ ነገር ያው እርግጠኛ ሆኜ እኮ ነው የምነግራቸው። ማንም ሰው አሁን እዚህ ቤት ውስጥ በእርግጠኝነት የምነግራቸው አዲስ ሰዎች አዲስ ስለሆኑ ድንገት ዛሬ መጥቶ ሊሆን ይችላል። እኔና ናሆሜን አብሮ የሚያቆየን እኔና ፕሮፌትን አብሮ የሚያቆየን የሆነ ጊዜ የሆነ ነገር ከሱ ከተቀበልኩ እኔ ደግሞ የሆነ ጊዜ ለሱ የምሰጠው ነገር ግዴታ ያስፈልገኛል። ይሄንን እመኑ በቃ አሜን ነው። ከዛ ውጪ ወዳጅ የሚባል እንትን በጣም ከባድ ይሞከራል እኮ ማለት የተወሰነ እኮ ትሞክራላችሁ። ይሞከራ ይሄ ማለት በአንድ በሁለት እኮ ሳምንትና በሁለት ወር እኮ ምናምን አለ ብታጡት። ግን የብዙ ዘመን ወዳጅ እንዲሆን ከፈለጋችሁ የሆነ ቀን ሲያገኝ ደግሞ የሚሰጥ መሆን የለበትም። አሜን። ስላንተ እየጸለይኩ ነው የሚለኩ መሆን አለ። አሜን በሉስ። ስለዚህ በጣም አሁን ቀለል አድርግና ወደ ጸሎት ለመግባት ስለፈለኩኝ እኛ ሀገር አሁን መንፈሳዊ በረከት ሲባል ብዙ ደስ ብሎት ይቀበላል። ብዙ እንትን አናደርግም። ወደ ፋይናንስ ሲመጣ ግን ችግር አለ። ለምን ታውቃላችሁ? በየአገሩ የሚሰራው ስፒሪት የተለያየ ነው። ኢትዮጵያ ምድር ላይ በጣም የድህነት ስፒሪት ነው በጣም የሚሰራው በኃይል። አሁን ሳውዝ አፍሪካ ስትሄዱ የፍቺ ስፒሪት ነው የሚሰራው ይባላል። የነፍሰ ገዳይ መንፈስ ይሆናል። በየአገሩ ልክ የፋርስና የሜዶን አለቃ መንግስት እንደሚባል በየቴሪቶሪ ላይ ስፒሪት ይሰራል። ኢትዮጵያ ላይ በጣም በኃይል የሚሰራው የድህነት ስፒሪት ነው። በተለይ የፋይናንስ እጥረት ማለት ነው። ስለዚህ ሰዎችን መጀመሪያ ምን አድርጎ ነው የሚይዘው? ስለ ብሌሲንግ ስለ በረከት ሲነሳ መንፈሳዊ አይመስላቸውም ሰዎች። እግዚአብሔር በነገር ሁሉ ይባርክ። ፊልጵስዩስ ላይ እኮ ጳውሎስ እኮ ይጸልያለሁ ያለው በነገር ሁሉ እንዲከናወንላቸው ኢየሱስ ክርስቶስ ጌታ በቃ በሚያስፈልጋቸው ሁሉ እንዲባረኩ ነው ጳውሎስ የተናገረው። ስለዚህ እኛ ምን እንላለን? ዛሬ የድህነት መንፈስ ይሰበራል ሲለን ጌታ እንደዚህ አሜን ነው ማለት ያለብን። ግን አንዳንዴ ምን ይሆናል? እግዚአብሔር አሁን ለምሳሌ መኪና ያስፈልገናል አያስፈልገንም? አንኮ በቃ እዚህ እንደው የጥሩ መድረክ ነው። ምንድነው ቆርቆሮ ስለ ቆርቆሮ የሚያወሩት? በነገራችን ላይ የመጀመሪያው መኪና ቆርቆሮ አይደለም። ቆርቆሮ ቢኖረን ሁላችንም ፓርክ አድርገን ነበር የምንገባው። ምክንያቱም ቆርቆሮ 200 ብር። አሁን ከምንድነው የምንጀምረው? እኛ የሆነ ነገር ከማጥላላት ነው የምንጀምረው። ገብታችኋል? አንዳንዱ ደግሞ ምን ይላል? እግዚአብሔር በመኪና ይባረካል ሲባል መኪና አላፊ ነው ይላል። አዎ አላፊ ነው። መቼ ቋሚ ነው አለን እኛ። ግን ሲያልፍም እኛ ግቢ ገብቶ ቆሞ ልጆቻችንን ትምህርት ቤት አድርሰንበት አገልግለንበት ከዛ ሲያልፍ እንደዛ